ሰላም እንደምን ቆያችሁ የተከበራችሁ ተመልካቾች። ከድምጻዊ አንዷለም ጎሳ እጮኛ የነበረችው ከቀነኒ አዱኛ አሟሟት ጋር ተያይዞ ብዙ መረጃዎች እየተሰራጩ ይገኛሉ። ብዙ የተደበቁ መረጃዎች እየወጡ ይገኛሉ። ጉዳዩን ፖሊስ ይዞትም ቢሆን ብዙ ጉዳዮች እየተሰራጩ ይገኛሉ። ነፍሷን ይማርና ትላንትና በቅድስት ሥላሴ ካቴድራል ቤተክርስቲያን የቀብር ስነ ስርዓቷ ተካሂዷል። ጉዳዩ በፖሊስ እጅ የተያዘ ቢሆንም ሁላችንም እንደምናውቀው አንድ ግለሰብ ራሱን ሊያጠፋ ከማጥፋቱ በፊት በጣም ብዙ ውጣ ውረዶችን አልፎ ብዙ ነገሮችን በህይወቱ አሳልፎ የመጨረሻ ደረጃ ላይ ሲደርስ ነው እንደዛ ነው ውሳኔ ሊወስን የሚችለው። ብዙ የስነ ልቦና ተመራማሪዎችም እንደዛ ነው የሚሉት። ታዲያ እቺ እህታችን ቀነኒ አዱኛ ይሄ ነገር ከመፈጠሩ በፊት ከ7 እና ከ8 ወር በፊት በውስጡ ያለውን ነገር እንግዲህ በውስጣችን ያለውን ነገር በቅርባችን ለሚገኙ ሰዎች ነው የምናወያየው የምናወራው። በዙሪያችን ያሉ ሰዎች ያን ነገር በቅርበት ሊያውቁ ይችላሉ። እንግዲህ ከ7 እና ከ8 ወር በፊት ከጓደኛዋ ጋር እንዲህ እያለች በቴሌግራም ላይ ስትጻጻፍ ነበር። እስኪ ተከታትለን እንመለስ። ህይወት ከባድ ነው ውዴ አለች ቀነኒ። ከዛም አይ ነው ያለሽበት ይገባኛል፣ አውቃለሁ ያለሽበት ይገባኛል፣ ከፈቀድሽ ቸርች ለ2 ቀን እንግባ አለቻት ጓደኛዋ። ከዛም ቀነኒ ምን አለች? አንዳንዴ መናገር ራሱ ይከብዳል። ከዛም ጓደኛዋ ለሰው መናገር ምንም ጥቅም የለውም፣ እስኪ ለጌታ እንንገረው፣ እሱ ጋር መፍትሄ አለ። ከዛም ቀነኒ እሱስ ልክ ነሽ አለች። መሞት የተመኘው ሰው ነኝ ጌታን አለች ቀነኒ። ስትመልስላት ጓደኛዋ ውዴ አንቺ ጠንካራ ሴት ነሽ፣ ገና ምን አይተሽ፣ ብዙ ነገር ከፊትሽ አለ፣ እንደዚህ አትሁኝ በጌታ አለቻት። ከዛም ቀነኒ መልሳ ደከመኝ ውዴ፣ ከምችለው በላይ በጣም ደከመኝ ጌታን አለቻት። ጓደኛዋ ምን አለቻት? አይዞሽ የኔ ቆንጆ፣ ጌታ ይረዳሻል፣ ያልፋል። ሁሉም ታሪክ ሆኖ አንድ ቀን ፈገግ እያልሽ ታወሪዋለሽ። የኔ ጎበዝ፣ ትላንት ያን ሁሉ ነገር አልፈሻል፣ ዛሬም ያልፋል። እሺ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል የሚል የመጽሐፍ ቅዱስ ጥቅስም አብራ ላከችላት። ቀነኒ ምን አለች? በጣም የበዛ የአእምሮ ሰላም እረፍት ከምንም ነገር ይበልጣል አለቻት። ጓደኛዋ ምን አለች? ለዛ ነው ሁሌም ቢሆን ከምንም በላይ ራስሽን አስቀድሚ ያልኩሽ፣ ሁሉም ነገር ካንቺ በታች ነው መሆን ያለበት አለቻት። ከዛም ቀነኒ መልሳ ምን ክፉ ቀን ነው የገባሁት አለች። ያገባሁት ለማለት ምን አላቅም፣ ብቻ ምን ክፉ ቀን ነው የገባሁት ይላል። ከዛም ጓደኛዋ በህይወትሽ ማለፍ ያለበት ሁሉም ያልፋል፣ እኛ ስለፈለግን አይደለም፣ ነገ የተሻለ ቀን ነው፣ እሱን አትርሺ አለቻት። ቀነኒ ምን አለች? ቲጂዬ እኔ ያለሁበትን ህይወት 30 ሰከንድ እንኳን አትቀመጭበትም። ቤተሰቤን፣ ስራዬን፣ ጓደኞቼ፣ ሞራሌን፣ ተስፋዬን በቃ ምን ልበልሽ፣ ምንም ነገር የተወሰው ነኝ፣ በምንም ነገር ተስፋ ቆርጫለሁ አለች። ጓደኛዋ መልሳ አንቺ በጣም ጠንካራ ነሽ ውዴ፣ ምንም ማሳለፍ ትችያለሽ፣ ተስፋ ብቻ ይኑርሽ አለቻት። ቀነኒም ምንም ተስፋ የለኝም ብላ መልስ ሰጠች። ከዛም ጓደኛዋ ተስፋን የሰጠ የታመነ አምላክ አለን ውዴ፣ ተይ እንደዚህ አትሁኚ፣ ሁሉም ለመልካም ነው፣ ታያለሽ፣ ነገ ታሪክ ሆኖ ይወራል የኔ ጎበዝ አለች ጓደኛዋ። ከዛም ቀነኒ ሰለቸኝ ውዴ አለቻት። አሁንም ጓደኛዋ የመጽሐፍ ቅዱስ ቃል አንስታ የተስፋን ቃል የሰጠው የታመነው ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የሚል ጥቅስ ላከችላት። እናም ሰለቸኝ ውዴ ላለቻት ደግሞ ምላሽ ስትሰጣት ታይ ውዴ እመኝኝ ያልፋል ይሄ ቀን፣ እየሳቅን እናወራዋለን አለቻት። ከዛ ቀነኒም ከዚህ በኋላ ውዴ የሚል መልስ ሰጠች። ጓደኛዋ መልሳ ብዙም ያልፉ የማይመስሉ ቀኖችን አልፈን ዛሬ ላይ እንደደረስን ዛሬም አልፎ ነገ ደስተኛ እንሆናለን እሺ አለቻት። ከዛም ቀነኒ ተይ ውዴ ከዚህ በኋላ ተስፋ ህይወት የሚባል ነገር የለም አለቻት። ጓደኛዋ መልሳ ቃል ገባልሻለሁ ነገ ይሄ ቀን አልፎ እየሳቅን እንደምናወራው ትዝ ይልሻል እያለቀስኩ አብረሽኝ ስታለቅሺ፣ ከዛ አለፈ ደስተኛ ሆነን፣ ልክ እንደዛ ይሄም ያልፋል፣ ደግሞ አንቺ ከኔ የተሻለ ጠንካራ ነሽ አለቻት። ቀነኒ ምን አለቻት? የኔ ከባድ ነው ውዴ፣ እንደዚህ እንደሚለው አይደለሁም ውዴ አለቻት። ከዛም ጓደኛዋ ምን አለቻት? ምንም ይሁን የማያልፍ ቀን የለም፣ ደግሞ ሁሌም ከጎንሽ ነኝ፣ ምንም ቢፈጠር አለሁ አለቻት። ቀነኒ መልሳ እመጣለሁ እናንተ ጋር አለቻት። በጣም ደስ ይለኛል፣ በፈለግሽው ቀን ክፍት ነው። ከዛ ቀነኒ እሺ ውዴ
45 ኪሎ ነኝ አለቻት። ጓደኛዋም ይስተካከላል ውዴ ዋናው አንቺ ደህና ሁኚ አለቻት። ቀነኒ መልሳ አይ እንደዚህ ብዬ ብነግርሽ ማርያምን ህይወት ይመርሻል ብላ መልስ ሰጠቻት። ከዛ ጓደኛዋም አይዞሽ የኔ ውድ አለቻትና ከ20 ደቂቃ በኋላ አይ ቲንክ ቀነኒ የፖስተችው አንድ የሆነ ፎቶ ነበረ መሰለኝ ፎቶና ጽሁፍ ማለት ነው እና ውዴ ፕሊስ ፖስት ያደረግሽውን አጥፊው ማን ደስ ይበለው ብለሽ ነው ብላ ፖስቱን ስክሪንሻት አድርጋ አያይዛ ላከችላት። ከዛም ቀነኒ ከ30 ደቂቃ በኋላ ይሁና ውዴ ባክሽ ህይወት እኮ እንደዚህ ለአንዱ ጥሩ ሳቂታ ትሆናለች ለአንዱ ደግሞ ጨለማ ናት ለአሁን ጨለማ ናት አለቻት። ከዛ ታይ እንደዚህ አትሁኚ በጌታ ስወደሽ ብላ የቀነኒ ጓደኛ መለሰችላት። ቀነኒም ምርር ብሎኛል። ከዛም ጓደኛዋ መልሳ እሺ እኔ ምን ልርዳሽ አለቻት። እያለ ይቀጥላል ወሬያቸው። እንደምንረዳው ቀነኒ በድንገት ተነስታ ራሷን ለማጥፋት የወሰነች ሰው አይደለችም። ቀነኒ ስታስብበት የቆየችው የመረራት ህይወትን እንድትጠላ ያደረጋት ተስፋ ያሳጣት በኔ ጫማ ውስጥ ለ15 ደቂቃ እንኳን መቆየት አትችይም እስከምትል ድረስ ያደረሳት እየደረሰባት ያለ ወይም የተሰማት ያለ ችግር ነበረ። ራስን ማጥፋት በአንድ ቀን የሚመጣ ውሳኔ አይደለም። ድንገት ራሴን ላጥፋ ብለን አንወስንም ሁላችንም። በጣም ነው የሚያሳዝነው። ይህንን ጉዳይ የሚያጠናክረው ነገር ደግሞ ምንድነው? አንድ ጓደኛዋ የዚች የእህታችን የቀነኒ አዱኛ ህልፈት ከተሰማ በኋላ ከዛም በኋላ በፌስቡክ ላይ የፖስተችው ነገር ነበረ የጻፈችው ነገር ነበረ ግን አጥፍተዋለች። ምን ነበር የጻፈችው? እስቲ እንከታተለው። ጓደኛዋ ሞኒት ቤክሲሳ ፌስቡክ ላይ የጻፈችው ልብ የሚነካ ጽሁፍ አለ። ይሄ ጽሁፍ ሞኒት ምናልባት የምታውቀው ነገር እንዳለ የሚጠቁም ነው። በአፋን ኦሮሞ ነው የጻፈችው። ምንድነው የሚለው? በሌሊት 9 ሰዓት ላይ ምን ቀስቅሶሽ ነው ራስሽን ከ5ኛ ፎቅ ፈጥፍጠሽ ያጠፋሽው? ምንድነው እንዲህ እንድትወስኚ ራስሽ ላይ እንድትጨክኝ ያደረገሽ? የልብሽን ሚስጥር ማን ያውቃል? አሳ ብዙ የማወራው ነበረኝ ግን አፌ ውስጥ ብዙ ውሃ አለበት አለ የሚል አባባል አለ። ግን ሚስጥር ተደብቆ አይቀርም። አንድ ቀን ይወጣና እንሰማዋለን። እናትሽ ልጄ የታለች እያለች እየተጨነቀች ነው። ይብላኝ ለሷ ይብላኝ ለቤተሰቦችሽ ነፍስሽን ይማር የሚል መልእክት አስፍራለች። በጣም የሚያሳዝን ጉዳይ ነው። በነገራችን ላይ በጣም ነው የሚያሳዝነው። እንደዚህ አይነት ውሳኔ ውስጥ የሚገቡ ሰዎች ቀደም ብለው ምን አይነት ሁኔታ ላይ እንደነበሩ፣ ምን አይነት ስሜት እየሰማቸው እንደነበሩ፣ ህይወታቸው ውስጥ ምን አይነት ጫና ላይ እንደነበሩ፣ ምን አይነት በአእምሯቸው ምን ያክል ጭንቀት ላይ እንደነበረ በዙሪያቸው ካለው ሰው ጋር ሲያወሩን ሲነግሩን እኛ ቶሎ ብለን ፈጥነን ከዛ ሙድ ውስጥ ካላወጣናቸው የተሻለ አስተሳሰብ ውስጥ እንዲገቡ ካላደረግናቸው ይሄ ነገር ከተፈጸመ በኋላ መጸጸት ብቻ ነው ትርፉ። ሌላ ምንም ልናተርፋቸው ልናተርፋቸው እንችል ነበረ። አንድ ሰው መጥቶ አንድ ወዳጃችን መጥቶ ያለበትን ነገር ሲናገር ውስጡ ያለው ነገር ይታወቃል። ከሚናገረው ንግግር ምን አይነት ህይወት ላይ እንዳለ ሊያስታውቅ ይችላል። እና እንዲህ ደግሞ በግልጽ እየነገረን ከሆነ ያ ሰው ከዛ ሙድ ውስጥ ማውጣት ካቃተን ጸጸቱ ከባድ ነው እና ህይወቱ አልፏል። እህታችን ምንም ማድረግ አይቻልም። ነፍሷን እግዚአብሔር በአጸደ ገነት ያሳርፍልን። ትናንትና በቅድስት ሥላሴ ካቴድራል ቤተክርስቲያን በዚህ መልኩ ቀብሯ ተፈጽሟል። ይሸኛሉ ማለት ነው። ነፍስ ማለት ነው።
የተዋጀን የታጨን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበለ 12 ያረፉበት ስለሆነ ቅርስ ቦታ ነውና በዚህ ካጀራ ደግሞ አሁን እድሳቱ አልፎ ዙሪያው እየተሰራ ስለሚገኝ ለቀሪው ልማት ሁላችሁም እገዛችሁ እንዳይለይ ለማለት ነው። ከለባ
ፈጣሪ አምላክ ነፍሷን ይማርልን። ለወዳጅ ዘመዶቿ ለአርቲስት አንዷለም ጎሳም ጨምሮ ለሁሉም ቤተሰቦቿ እግዚአብሔር አምላክ መጽናናትን ይላክልን። ጨረስኩኝ።